እንኳን ማሕሌተ ጽጌውን በሰላም በጤና አስፈጽሞ ከወርኃ ጽጌው ቀጥሎ ለሚገኘው ለዘመነ አስተምህሮ በሰላም በጤና ደረሰን። እመቤታችን የስደቷ የስቃይዋ በረከት በእኛ ላይ ይደርብን። እንዲሁም የ3 ዓመት ከ6 ወር የስቃይ ዘመን ተፈጽሞ በዛሬዋ ዕለት በደብረ ቁስቋም ከልጇ ከወዳጇና ከቅድስት ሰሎሜ ከአረጋዊ ዮሴፍ ጋር ለበዓለ ዕረፍት ላደረጉበት ዕለት ከስደት ለተመለሱበት ዕለት በደብረ ቁስቋም ገብተው ላረፉበት ዕለት እንኳን በሰላም በጤና አደረሰን። እመቤታችን ወላዲተ አምላክ ከልጇ ከወዳጇ ሆና ወደ ሀገራችን ወደ አስራት ሀገሯ ኢትዮጵያ ትምጣልን፣ ትመለስልን። የምንሰማውን ሁሉ አስወግዳ በሰላም በጤና ታኑረን። ቤታችንን ጓዳችንን በበረከት በሰላም በፍቅር ትሙላልን። የእመቤታችን መመለስ ለሁላችን ብስራት ነውና በድጋሚ እንኳን ደስ አላችሁ። የእመቤታችን በረከቷ ጣዕሟ ፍቅሯ በሁላችን ላይ ይደር። እንግዲህ በዚህ ዕለት ሊቃውንቱ በተለያየ ቦታ በደመቀ ማሕሌት አድሮ በጠዋቱ ደግሞ በቅዳሴውና በንግሱ ይከበራልና የክብሩ የበዓሉ በረከት በሁላችን ላይ ይደር። እንዲሁም በነገው ዕለት የሚሰበከው ምስባክ የዕለተ ሰንበት ግጻዌ ወይም ምስባክ እንላለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ምስባኩም በቅዳሴው መካከል ዲያቆናቱ የሚሰብኩትን ነውና ይትዝክር ለነ አበሳነ ዘትካት ፍቱነ ይርከበነ ሳህልከ እግዚኦ አመ ተመንደብነ ፈድፋደ የሚል ይሆናል። መዝሙረ ዳዊት መዝሙር 78 ከቁጥር 8 ላይ ይገኛል ማለት ነው። መነሻ ዜማ በእንተዝ በሚለው እንሄዳለን። ይትዝክር ለነ አበሳነ ዘትካት ፍጡነ ይርከበነ ሳህልከ እግዚኦ አመ ተመንደብነ ፈድፋደ ይትዝክር ለነ አበሳነ ዘትካት ፍጡነ ይርከበነ ሳህልከ እግዚኦ አመ ተመንደብነ ፈድፋደ ሃሌሉያ ቁሙ ወአጽምዑ ወንጌለ ቅዱሰ ዜናው ለእግዚእነ ወመ
መድኃኒነ ኢየሱስ ክርስቶስ እግዚአብሔር ምስለ ኩልክሙ ምስለ መንፈስከ ቅዱስ ዘዜነወ ማቴዎስ ቃለ ወልደ እግዚአብሔር ስብሐት ለከ ክርስቶስ እግዚእ ወአምላኪየ ኩሎ ጊዜ። የዕለቱ ወንጌል ቅዱስ ማቴዎስ ይሆናል። ማቴዎስ ይነበባል ማለት ነው። ቅዳሴው ቅዳሴ እግዚእ ይሆናል። ይህ ቃል እንግዲህ አምላካችን ልበ አምላክ ዳዊት የተናገረው ቃል ነው። ይትዝክር ለነ አበሳነ ዘትካት፣ እውነት ነው። የቀደመ በደላችንን አታስብብን። ፍጡነ ይርከበነ ሳይልከ እግዚኦ፣ አቤቱ ይቅርታ ፈጥና ታገኘን፣ እጅግ ተቸግረናልና። እንግዲህ ቅዱስ ዳዊት በትንቢቱም ቀደም ብሎ የተናገረው ቃል ነውና ቅዱስ ዳዊት የአምላክ ልብ ነው። ቅዱስ ዳዊት አምላክ የፈቀደውን የሚያደርግ ነው። ቅዱስ ዳዊት እንዲሁም ለሕዝበ ክርስቲያን ሁሉ ሊቃውንቱ በየዕለቱ የየቀኑ መዝሙር ደግመው በረከት የሚያገኙበት ቅዱስ ዳዊት የደረሰውን የዘመረውን የጸለየው ነውና ይህን ቃል የተናገረው ቅዱስ ዳዊት ነው። አዎ በደላችን አታስብብን አምላካችን። እንደ በደላችን ብዛት ቢሆንማ እስከዚህ ሰዓት ባልቆየን ነበር። አምላካችን ምሕረትህ ቸርነትህ ብዙ ስለሆነ ይህችን ሰዓት እንድናይ ስለፈቀድክልን ለስምህ አምልኮና ውዳሴ ይሁንልን። እመብርሃን ወላዲተ አምላክ አንተን ያስገኘችልን የአዳም ዘርን ሁሉ ከጥፋት ከዲያብሎስ ግዛት አርነት የወጣ ነው በሷ ነውና አንተ ባትገኝ ሁሉ ድህነት የሁሉ በረከት አይገኝምና በፈቃድህ ወደህናልና በፈቃድህ ደግሞ በደላችንን ታግሰህ ይቅር ብለህ እንግዲህ ጊዜን በጊዜ እየለወጥክ የንስሐ ዘመን እየሰጠህን ካለፈው ዘመን እንድንማርበት የፈቀድልን አምላክ ለአንተ ክብርና ምስጋና ይሆንልን። ሁላችንም በደላችንን ሳይሆን ቸርነትን እያሰብን እንድንኖር የአንተ አምላካችን ፈቃድ ይሆንልን። ልበ አምላክ ዳዊት እንደ ልቤ የተሰኘህ በአንተ አድሮ ይህ ሁሉ በየዕለቱ የሚሰበከው ምስባክ የዕለተ ሰንበትንም ከቅዱስ ያሬድ ድርሰት መዝሙሩ ላይ አያይዘ ከወንጌሉ ጋር የተያያዘ እውን ይህን 4 ስንኝ ቃላት የጻፍክልን በየዕለቱ ዳዊት ነውና አምላካችን የዳዊትን በረከት በሁላችን ላይ ይደር። እንግዲህ የዳዊትን ፈለግ ልንከተል ይገባል። ዳዊት የደረሰውን የጻፈውን ሁሉ
ልንጸልየው ልንደግመው ይገባልና አምላካችን በቸርነቱ በደላችን ሳትቆጥርብን እችን ሰዓት እንድናይ ስለፈቀድክልን ለአንተ ክብርና ምስጋና ይሆንልን። በደላችንን አታስብብን፣ ይቅርታ ፈጥናት አግኘን። እጅግ ተቸግረናልና በደላችንን ይቅር በለን፣ ወደ እኛ ምናልን። የእመቤታችን በረከት የቅዱሳኑ ሁሉ በረከት በሁላችን ላይ ይደር። እንግዲህ በዕለቱ ቅዳሴ ጊዜ ይቀደሳል። የቅዳሴ ጊዜ ሰራዊትንም ከዚህ ቀጥሎ እላለሁ። ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም ወይክኤልልዎ ለመድኃኔ ዓለም ሥጋው ወደሙ ለመድኃኔ ዓለም ወንብጻሕ ቅድመ ገጹ ለመድኃኔ ዓለም በአሚነ ዚአሁ ለክርስቶስ ንገኒ። መድኃኔ ዓለም በቸርነቱ በጥበቃው አይለየን። የቅዱሳኑ የሰማዕታቱ በረከት በሁላችን ላይ ይደር። መልካም ሰንበት ይሁንልን። ከሰንበት ረድኤት በረከት ያሳትፈን። ሰላማችንን አንድነታችንን ያጽናልን። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለቅድስት ቤተክርስቲያናችን። ጸልዩ በእንተ ሰላም ቤተ ክርስቲያን። ወስብሐት ለእግዚአብሔር። ይቆየን።